አራቱ የኢትዮጵያ ቢሊዮነሮች አራተኛ ሳሙኤል ታደሰ የሰንሻይን ኮንስትራክሽን ባለቤት የሆነውና ከ500 በላይ መኖሪያ ቤቶችን እንዲሁም የንግድ ቦታዎችን በመገንባት ረጅም ዓመታትን ስኬታማ የሆነ የኮንስትራክሽን ድርጅት ያለው ሲሆን አሁን ላይ አጠቃላይ ሀብቱ እስከ 1.6 ቢሊዮን ዶላር ድረስ ይገመታል። ሶስተኛ ጆ ማሞ የማሞካቻ ልጅ የሆነው ጆ ማሞ በአሜሪካን የካፒታል ፔትሮል ከፍተኛ የሼር ባለቤትና ከነዳጅ ውጪ ደግሞ የኤክስፖርትና ሪል ስቴት ላይ ብዙ ሀብት ያፈራ ትውልደ ኢትዮጵያዊ ነው። አጠቃላይ ሀብቱ እስከ 2.5 ቢሊዮን ዶላር ድረስ ይገመታል። ሁለተኛ በላይነህ ክንዴ ይህ ባለሀብት ከፍተኛ የግብርና ምርቶችን በተለይ ሰሊጥና የቅባት እህሎችን ወደ ውጪ በመላክ ከ600 ሚሊዮን ዶላር በላይ ወደ ኢትዮጵያ ያስገባና ከግብርና ባለፈ በላይነህ ክንዴ ግሩፕን በማቋቋም በትራንስፖርትና ኮንስትራክሽን ብዙ ስራ እየሰራ የሚገኝ ባለሀብት ነው። አጠቃላይ ሀብቱ እስከ 2.7 ቢሊዮን ዶላር ድረስ ይገመታል። ወደ አንደኛ ደረጃ ከማለፋችን በፊት ለገና በዓልና እንዲሁም ለፈረንጆች አዲስ ዓመት በማስመልከት እስከ 30% ዲስካውንት የተደረገባቸውን ቤቶች ከዲኤምሲ ሪል ስቴት ይዘንላችሁ መተናል። ከስቱዲዮ እስከ ባለ 4 መኝታ ቤቶች በካሬ ከ88 ሺህ ብር ጀምሮ ለሽያጭ የቀረቡ ሲሆን ቅድሚያ 10% ብቻ ከፍለው ቤቶን የራሱ ማድረግ ይችላሉ። እንዲሁም ከ25% ጀምሮ ቅድመ ክፍያ ለሚከፍሉ ደንበኞቻችን እስከ 30% የሚሆን እውነተኛ ዲስካውንት አድርገን እየጠበቅናችሁ እንገኛለን። ይፍጣኑ። ለበለጠ መረጃ በስልክ ቁጥራችን ይደውሉ።